በ19ኛው መቶ ክፍለ ዘመን መገባደጃ አዲስ አበባ ገና የተቆረቆረች በነበረበት ወቅት አንድ እንግዳ ሰው ወደ ኢትዮጵያ መጣ። በሀገሪቱ ታሪክ ውስጥ እንደርሱ ያለ ተቀባይነትና ክብር ያገኘ የውጭ ሀገር ሰው የለም ቢባል ማጋነን አይሆንም። በቤተ መንግስት ውስጥ አባ ጊዮርጊስ የተባለ ስም ይጠራል። በምዕራባውያን ዘንድ ደግሞ አባ ዥሮም በመባል ይታወቃል። ይህ ፈረንሳዊ የካቶሊክ መነኩሴ ከሃይማኖት ሰባኪነት ባለፈ የአጼ ምኒልክ የቅርብ አማካሪ፣ የፈውስ ጠቢብና የኢትዮጵያ ወዳጅ ሆኖ ለብዙ አስርተ ዓመታት ኖሯል። ዛሬም ድረስ በአዲስ አበባ በስሙ የተሰየሙ መንገዶችና ትውስታዎች አሉት። ታዲያ ይህ ፈረንሳዊ እንዴት የኢትዮጵያን ልብ ሊያሸንፍ ቻለ? አዲስ ሳይት በመሃል ማዋሬ ከቴምር ሪል ስቴት። በእናንተ በደንበኞቻችን በተደጋጋሚ ጥያቄ መሰረት ቴምር ሪል ስቴት አራተኛ ሳይታችንን ማዋሬ ይዘንላችሁ ቀርበናል። ምቹ የሆነ ያከፋፈል፣ ተመጣጣኝ ዋጋ ከ35% እውነተኛ ቅናሽ ጋር ለኢንቨስትመንት ተመራጭ መሆኖች ማዋሬ ከባለ 1 እስከ ባለ 3 መኝታ ቤቶችን ያለምንም ዋጋ ጭማሪ ይዘንላችሁ ቀርበናል። ባለ 2 መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ2.3 ሚሊዮን ብር ቅድመ ክፍያ 100% ለምትከፍሉ በካሬ 71500 ብር አድርገናል። አባ ጊዮርጊስ ወደ ኢትዮጵያ ሲመጣ መጀመሪያውኑ የሳበው የአጼ ምኒልክን ትኩረት ነበር። አጼ ምኒልክ አዳዲስ ቴክኖሎጂዎችንና እውቀቶችን የሚወዱ ንጉሥ ስለነበሩ አባ ጊዮርጊስ የነበረው የሕክምና የምህንድስናና የቋንቋ እውቀት ለቤተ መንግስቱ ትልቅ ሀብት ነበር። እናም አባ ጊዮርጊስ በአጭር ጊዜ ውስጥ አማርኛን በደንብ ለመናገር ቻለ። እንደውም እንደ ኢትዮጵያ መነኩሴዎች በባዶ እግሩ ይሄድ፣ ጺሙን ያሳድግና በሀገር ውስጥ ልብስ ይሸፈን ነበር። ንጉሱም ይህ ሰው ፈረንሳዊ ሳይሆን ልባዊ ኢትዮጵያዊ ነው በማለት እጅግ ይወዱትና ያምኑት ነበር። በአድዋ ጦርነት ወቅትም አባ ጊዮርጊስ ለኢትዮጵያ ድል በጸሎትና በምክር ከፍተኛ ሚና እንደነበረው ይነገራል። አባ ጊዮርጊስ በህዝቡ ዘንድ ይበልጥ የታወቀው ግን በሕክምና ጥበቡ ነው። የዘመናዊ ሕክምናን ከኢትዮጵያ ባህላዊ መድኃኒቶች ጋር አቀናጅቶ ይቀምም ነበር። ብዙዎች በሽታዬን ፈውሶልኛል እያሉ ወደ ቤቱ ይጎርፉ ነበር። ከንጉሳውያን እስከ ተራው ህዝብ ድረስ በአባ ጊዮርጊስ እጅ የማይፈወስ በሽታ የለም ተብሎ ይታመን ነበር። በተጨማሪም በመጽሐፍት ዝግጅት፣ በካርታ ስራና በዲፕሎማሲ ዘርፍ ንጉሠ ነገሥቱን ያግዝ ነበር። አጼ ምኒልክ ለውጭ ሀገር መሪዎች የሚልኳቸውን ደብዳቤዎች በማስተርጎምና በውጭ ግንኙነት ረገድ የኢትዮጵያ ድምፅ ሆኖ አገልግሏል። አባ ጊዮርጊስ ስለ እሱ ከሚወሩት ተአምራት ወይም ጀብዶች አንዱ የአየር ሁኔታን ይቀይራል የሚለው ነው። በአንድ ወቅት አዲስ አበባ ውስጥ ዝናብ ጠፍቶ ድርቅ በነበረበት ጊዜ አባ ጊዮርጊስ ጸልዮ ዝናብ እንዳዘነበ ይተረካል። እነዚህ አፈ ታሪኮች በህዝቡ ዘንድ እንደ ቅዱስ ሰው እንዲታይ አድርገውታል። ነገር ግን ይህ ሁሉ ክብርና ስልጣን በቤተ መንግስቱ ውስጥ ቅናትና ጥርጣሬን መፍጠሩ አልቀረም። ይህ የውጭ ሀገር ሰው እንዴት ንጉሱን በዚህ ደረጃ ይቆጣጠራል የሚሉ ድምፆች ከዚህም ከዚያም መነሳት ጀመሩ። አጼ ምኒልክ ካረፉ በኋላ በኢትዮጵያ ቤተ መንግስት ውስጥ የስልጣን ሽኩቻ ተነሳ። አባ ጊዮርጊስ ግን አሁንም በቦታው ነበር። ከአጼ ምኒልክ ቀጥሎ የመጡትን ልዑል ኢያሱንና በመጨረሻም አጼ ኃይለ ሥላሴን የማማከር እድል አግኝቷል። አጼ ምኒልክ ካረፉ በኋላ ኢትዮጵያ ወደ አዲሱ ምዕራፍ ስትሸጋገር አባ ጊዮርጊስ የቤተ መንግስቱ የማዕዘን ድንጋይ ሆነው ቀጠሉ። ወጣቱ ተፈሪ መኮንን በኋላ ላይ አጼ ኃይለ ሥላሴ ለአባ ጊዮርጊስ ትልቅ ክብር ነበራቸው። አባ ጊዮርጊስ ለንጉሱ የቋንቋ የዓለም ፖለቲካና የፍልስፍና መምህርም ነበሩ። ንጉሱ ኢትዮጵያን ወደ ዘመናዊነት ለመቀየር በሚያደርጉት ጥረት አባ ጊዮርጊስ ዋነኛው አማካሪ ነበሩ። በተለይም የመጀመሪያው ዘመናዊ ትምህርት ቤት ዳግማዊ ምኒልክ ትምህርት ቤት የምንለውን ሲመሰረት አባ ጊዮርጊስ በስርዓተ ትምህርቱ ዝግጅት ላይ ትልቅ አስተዋጽኦን አድርገዋል። ኢትዮጵያ በእውቀት መመራት አለባት የሚለው የአባ ጊዮርጊስ ጽኑ እምነት ነበር። ዛሬ በሕይወት ቆሞ ቢያው ጥሩ ነበር። (1928) የጣሊያን ወረራ። ጣሊያን ኢትዮጵያን በወረረች ጊዜ አባ ጊዮርጊስ ከባድ ፈተና ገጠማቸው። ጣሊያኖች አባ ጊዮርጊስን እንደ አንድ አውሮፓዊ ወይም ፈረንሳዊነታቸው ለእኛ ወግን፣ ለንጉሱ የሰጠከውን ሚስጥር አውጣልን በማለት ከፍተኛ ግፊት አደረጉባቸው። አባ ጊዮርጊስ ግን ምርጫቸው ግልጽ ነበር። እኔ በዜግነት ፈረንሳዊ በሆንም በልቤ ግን ኢትዮጵያዊ ነኝ በማለት ከኢትዮጵያ ጎን ቆሙ። ጣሊያኖች አባ ጊዮርጊስን ወደ ማጎሪያ ካምፕ ሊወስዷቸው ቢሞክርም ህዝቡ ያላቸው ፍቅርና አክብሮት ግን ትልቅ ከለላ ሆነላቸው። በወረራው ዘመን አባ ጊዮርጊስ
ለሀገር ፍቅር ተዋጊዎች አርበኞች የሞራል ድጋፍና በሚስጥር የሕክምና እርዳታን ያደርጉ ነበር። አባ ጊዮርጊስ በቤታቸው እጅግ አስገራሚ የሆኑ የኢትዮጵያ ጥንታዊ መጽሐፍት ክምችት ነበራቸው። የግዕዝ ቋንቋን ጠንቅቀው ያውቁ ነበር። ብዙዎቹን የቤተ ክርስቲያን መጽሐፍት ወደ ፈረንሳይኛ በመተርጎም የኢትዮጵያን ጥንታዊ ስልጣኔ ለዓለም በማስተዋወቅ ረገድ ግንባር ቀደም ነበሩ። ብዙ ተማሪዎችም አባ ጊዮርጊስ ቤታቸው ድረስ በመሄድ ከእሳቸው እውቀትን ያገኙ ነበር። አባ ጊዮርጊስ እውቀት ካልተጋራ ዋጋ የለውም የሚል መመሪያ ነበራቸው። በአዲስ አበባ ውስጥ አባ ጊዮርጊስ ቤት ተብሎ የሚጠራው አካባቢም በእሳቸው የመኖሪያና የጥበብ ማዕከል በነበረበት ስፍራ የተሰየመ ነው። እሳቸውን ብዙ ሰው የሚወዳቸው በእውቀታቸው ብቻ አልነበረም። እጅግ ትሁት ነበሩ። ሀብት አላጠራቀሙም። ያገኙትን ሁሉ ለድሆችና ለችግረኞች ያከፋፍሉ ነበር። የፈረንሳዩ ጠቢብ እየተባሉ በሁሉም ሃይማኖተኞች ዘንድ ተቀባይነት ነበራቸው። ንጉሠ ነገሥቱ ከስደት ሲመለሱ አባ ጊዮርጊስን በታላቅ ክብር ተቀበሏቸው። አባ ጊዮርጊስ አሁንም በቤተ መንግስቱ ውስጥ የክብር አማካሪ ሆነው ቀጠሉ። ነገር ግን ዕድሜያቸው እየገፋ በመምጣቱና ጤናቸው እየደከመ በመሄዱ የመለያያቸው ጊዜ እየቀረበ መጣ። አባ ጊዮርጊስ በእርጅናቸው ዘመንም ቢሆን ከቤተ መንግስት አራቁም ነበር። አፄ ኃይለ ሥላሴ ለዚህ ለየት ያለ ፈረንሳይ የነበራቸውን አክብሮት ወደር አልነበረው። ንጉሱ ግራ በሚገባቸውና ከባድ ውሳኔ በሚያስፈልጋቸው ጉዳዮች ሁሉ አባ ዥሮም ወይም አባ ጊዮርጊስን ጠርተው ያማክሯቸው ነበር፣ ወይም አባ ዥሮምን ጥሩልኝ ይሏቸው ነበር። አባ ጊዮርጊስ የንጉሱ የፖለቲካ አማካሪ ብቻ ሳይሆኑ የነፍስ አባትና የቅርብ ጓደኛም ነበሩ። በእርጅና ዘመናቸው ጤናቸው ቢደክምም አእምሯቸው ግን እንደ ወጣት ንቁ ነበር። በቤታቸው ሆነው መጽሐፍትን መጻፍና የኢትዮጵያን ጥንታዊ ታሪኮችን ማጥናታቸውን አላቋረጡ። ኢትዮጵያ የጥበብ ሀገር ናት፣ እኔ ደግሞ የዚህ ጥበብ አገልጋይ ነኝ ይሉ ነበር። አባ ጊዮርጊስ በ1930ዎቹ መጨረሻ አካባቢ ከዚህ ዓለም በሞት ተለዩ። አሟሟታቸው መላው ቤተ መንግስት ባለሥልጣናትና የአዲስ አበባ ሕዝብን ያስለቀሰ ነበር። ንጉሠ ነገሥቱ አፄ ኃይለ ሥላሴ ታላቅ ወዳጃቸውንና መምህራቸውን በማጣታቸው እጅግ አዝነው ነበር። የቅብር ስነስርዓታቸውም እንደ አንድ ትልቅ የአገር ባለውለታ በታላቅ ክብር ተከናወነ። በወቅቱ የነበሩት የዓይን ምስክሮች እንደሚሉት የቀብሩ ዕለት የአዲስ አበባ መንገዶች በቀስተኞች ተጨናንቀው ነበር። ሕዝቡም ሐኪሙን መምህሩንና ደጉን አባታችንን አጣን እያለ በሐዘን ተሸኝቷል። አባ ጊዮርጊስ በኢትዮጵያ ምድር የተቀበሩ የመጀመሪያውና ተጽዕኖ ፈጣሪው ፈረንሳዊው መነኩሴ ነበሩ። አዲስ ሳይት በመሃል ማዋሬ ከቴምር ሪል ስቴት በእናንተ በደንበኞቻችን በተደጋጋሚ ጥያቄ መሰረት ቴምር ሪል ስቴት አራተኛ ሳይታችንን ማዋሬ ይዘንላችሁ ቀርበናል። ምቹ የሆነ ያከፋፈል፣ ተመጣጣኝ ዋጋ ከ35% እውነተኛ ቅናሽ ጋር ለኢንቨስትመንት ተመራጭ መሆኖች ማዋሬ ከባለ 1 እስከ ባለ 3 መኝታ ቤቶችን ያለምንም ዋጋ ጭማሪ ይዘንላችሁ ቀርበናል። ባለ 2 መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ2.3 ሚሊዮን ብር ቅድመ ክፍያ 100% ለምትከፍሉ በካሬ 71500 ብር አድርገናል። ዛሬ ላይ አዲስ አበባ ውስጥ አባ ጊዮርጊስ የሚባለውን ስም የማያውቅ አለ ማለት ይከብዳል። በፒያሳና በመናገሻ አካባቢ የሚገኘው ታዋቂው አባ ጊዮርጊስ ተብሎ የሚጠራው ሰፈር ስያሜውን ያገኘው ከዚሁ ምስጢራዊ ሰው ነው። መኖሪያ ቤታቸውና ያገለገሉበት የነበረው ግቢ ለዘመናት የታሪክ ማስታወሻ ሆኖ ቆይቷል። አባ ጊዮርጊስ ከስያሜው ባለፈ በኢትዮጵያ ዘመናዊ ትምህርት፣ በሕክምናና በዲፕሎማሲ ታሪክ ውስጥ ትልቅ አሻራ ጥለው አልፈዋል። እሳቸው ለኢትዮጵያ ያሳዩት ጽኑ ፍቅርና ታማኝነት ዛሬም ድረስ በታሪክ ተመራማሪዎች ዘንድ በአድናቆት ይነሳል። የአባ ጊዮርጊስ ታሪክ የሚያስተምረን አንድ ነገር አለ። የሀገር ፍቅር፣ የህዝብ ፍቅር፣ አገልግሎት ድንበር እንደሌለው ነው። ፈረንሳይ ሆኖ ተወልደው ኢትዮጵያዊ ሆኖ የኖሩትና የሞቱት አባ ጊዮርጊስ የሁለት ሀገራት ድልድይ ነበሩ። ሚስጥር፣ ጥበብና ደግነት የተሞላ ህይወታቸው ሁልጊዜም በኢትዮጵያ ታሪክ ውስጥ በደመቀ ቀለም ተጽፎ ይኖራል። ስለ ፈረንሳዊው ጠቢብ አባ ጊዮርጊስ የነበረን ቆይታ ይህን ይመስላል። ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ አስቀምጡልን። በቀጣይ የማን ታሪክ ይቅረብላችሁ። መልካም ሳምንት።